ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ የምንመለከተው ስለ ንብረት አገልግሎት ነው። ሰርቪስዩድ ማለት ነው። በባለፈው ሳምንት ፕሮግራማችን ላይ ስለ ሰርቪስዩድ ወይም ስለ ንብረት አገልግሎት በጥቅሉ ተመልክተናል። ዛሬ ደግሞ የፍትሐ ብሔር ሕጉን 1359 እና ተከታይ ድንጋጌዎችን ገልጠን አንድ ባንድ የምናገር ይሆናል። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ይመራችኋለሁ፣ እንድትከታተሉ ጋብዛለሁ። ስለ ንብረት አገልግሎት በፍትሐ ብሔር ሕጉ 1359 ንዑስ አንቀጽ 1 ላይ የንብረት አገልግሎት ማለት ስለሌላው የማይንቀሳቀስ ንብረት ጥቅም በአንዱ የማይንቀሳቀስ ንብረት ላይ የሚደረግ ግዴታ ነው። ሶስት ነገሮችን እዚህ ላይ እናያለን። የመጀመሪያው አገልግሎት ተቀባዩ ራሱ የማይንቀሳቀስ ንብረት ነው። አገልግሎት ሰጪውም የማይንቀሳቀስ ንብረት ነው። ስለሆነ ስለ አንደኛው ወገን ስለ የማይንቀሳቀስ ንብረት ጥቅም ሲባል በሌላኛው የማይንቀሳቀስ ንብረት ላይ ሶስተኛው ደግሞ ግዴታ የሚጥል ነው ማለት ነው። ስለ አንደኛው የማይንቀሳቀስ ንብረት ጥቅም ሲባል በሌላኛው የማይንቀሳቀስ ንብረት ላይ ግዴታ የሚጥል ነው። ያው ብዙ ጊዜ በተለምዶ የሚታወቀው በመሬት ላይ ነው። ስለሆነ በአንደኛው መሬት ስለ አንደኛው መሬት ጥቅም ለማግኘት ሲባል በሌላኛው መሬት ላይ ግዴታ የሚጣል ነው። ለምሳሌ ራይት ኦፍ ዌይን ብንመለከት፣ የእግር መንገድን ብንመለከት አንደኛው መሬት የእግር መንገድ መውጫ መንገድ ከሌለው በሌላኛው መንገድ ላይ የእግር መውጫ መንገድ ተፈቅዶለት ለዛቹ ፐርፐዝ ብቻ እንዲጠቀም ያንኛው መሬት የመጀመሪያው አገልግሎት ተቀባዩ መሬት የሚሰጠውን ጥቅም በምላት መስጠት እንዲያስችለው ለማድረግ የሚጣል ግዴታ ነው። ይህ ግዴታ አገልጋይ በሆነ ርስት ባለቤት ፋንታ አገልግሎት በሚቀበል ርስት ባለቤት አንዳንድ የልማድ ተግባሮችን እንዲሰራ ወይም ከሀብቱ ጋር የተያያዘውን አንዳንድ መብቶች ለማከናወን ራሱ እንዲታገል ያስገድደዋል። ሁለት ባለቤቶች አሉ። አንደኛው ግዴታ አገልጋይ የሆነ ርስት ባለቤት አለ። ሌላው ደግሞ አገልግሎት የሚቀበል ርስት ባለቤት አለ። ግዴታ አገልጋይ በሆነ ርስት ባለቤት ላይ ግዴታ የሚጥል ነው። አንዳንድ መብቶችን ለማከናወን ራሱ እንዲታገል የሚያደርግ ነው። በየኛው ደግሞ አንዳንድ የልማድ ተግባሮችን ግዴታ አገልግሎት ተቀባዩ ማለት ነው አንዳንድ የልማድ ተግባሮችን እንዲፈጽም የሚያደርግ መብት ነው ለዝንኛው ደግሞ ግዴታ የሚጥል ነው ማለት ነው። የማድረግ ግዴታ ከአንድ ንብረት አገልግሎት ጋራ በተጨማሪ የተያዘ ካልሆነ በቀር ሊሆን አይችልም። ከንብረት ጋር የተያዘ መብት ነው። የማይንቀሳቀሱ ንብረቱ ባለቤትነት ቢቀየርስ የንብረት አገልግሎቱስ ይቀየራል ወይ ይቀራል ወይ የሚለውን ነገር ስንመለከት የንብረት አገልግሎት የተቋቋመላቸው ወይም ግዴታ የነበረባቸው የማይንቀሳቀሱ ንብረቶች ሀብትነት መለወጥ የንብረቱን አገልግሎት የሚለውጡ አይደለም። አንድ ንብረት የማይንቀሳቀስ ንብረት ግዴታ የተጣለበት ባለቤት ወይም መሬቱ በሌላ ባለቤትነቱ ቢቀየር፣ ለምሳሌ የንብረቱ ባለቤት የነበረው ግለሰብ ያንን ንብረት በኑዛዜ ቢያስተላልፈው ይችላል። ወይም በሌላ መንገድ ያንኛው የንብረቱ ባለቤት በሌላ ሰው እጅ ቢገባ የንብረት አገልግሎቱ የሚቀር አይደለም ማለት ነው። ስለሆነ የማይንቀሳቀስ ንብረቶቹ ሀብትነት መለወጥ የንብረቱን አገልግሎት የሚለውጥ አይደለም። በሕግ የሚጠየቀው ማስታወቂያ የተደረገለት የንብረቱ አገልግሎት እነዚህ የማይንቀሳቀሱ ንብረቶች ወይም ማንም ሰው እጅ የሚተላለፍበት ጊዜ የሚከተል ነው። ንብረቱ በማንኛውም ሰው እጅ ቢገባ እነዚህ የንብረት አገልግሎቶች መብቶች የሚከተሉ ናቸው እንጂ የሚቀር አይደለም። ስለሆነ በአጭሩ ለማስቀመጥ ያህል የንብረቱ ባለቤትነት ቢቀየር እንኳን እነዚህ መብቶች አይቀሩም ማለት ነው። የንብረት አገልግሎት አገልጋይ በሆነ ርስት ባለቤትና አገልግሎት በሚቀበለው ርስት ባለቤትነት መካከል የሚደረግ ውል የመነጨ ለመሆን ይችላል። አንደኛው የንብረት አገልግሎት የሚመነጭበት መንገድ አንደኛው በውል ነው፣ ሌላኛው ደግሞ በኑዛዜ ነው። የውሉን ስንመለከት የርስት አገልግሎት ግዴታ ያለበት የርስት ባለቤት የርስት አገልግሎት ከሚቀበለው ጋር በሚፈጽመው ውል መሰረት ሊመነጭ ይችላል። ማለት ነው ግዴታው የንብረት አገልግሎቱ ሊመነጭ ይችላል። በውል በሁለቱ ወገኖች መካከል በሚደረግ ውል መሰረት ያው ግዴታው ሊመነጭ ይችላል ማለት ነው። ወይም አገልግሎቱ ሊመነጭ ይችላል ማለት ነው።
ሁለተኛው መንገድ ደግሞ በኑዛዜ ነው። የንብረት አገልግሎት የአንድ ርስት ባለቤት ይህን ርስት በሁለት ወይም በብዙ ወራሾች መካከል በሚከፋፈሉበት ኑዛዜ የመነጨ ሊሆን ይችላል። አንድ የርስት ባለቤት ንብረቱን በሁለትና ከሁለት በላይ በሆኑ ወራሾች መካከል ንብረቱን በሚያከፋፍልበት ጊዜ ይህ ግዴታ ወይም የንብረት አገልግሎት ሊመነጭ ይችላል ማለት ነው። እንደዚህ አይነት ነገሮች በሚደረጉበት ጊዜ እንደዚህ አይነት ውሎችን በሚደረጉበት ጊዜ የንብረት አገልግሎት ለማቋቋም ዓላማ የሚደረጉ ተግባሮች በሚፈጸሙበት ጊዜ ይሄ ነገር መደረግ ያለበት በጽሁፍ መደረግ አለበት። በጽሁፍ መደረግን ብቻ ሳይሆን በሶስተኛ ወገን ላይ ኢፌክት እንዲኖረው የማይንቀሳቀስ ንብረት መዝገብ ካልተጻፈ በቀር ሶስተኛ ወገኖች መቃወም አይችሉም ስለሚል መመዝገብ ያስፈልገዋል፣ ሬጅስትሬሽን ያስፈልገዋል ማለት ነው። በጥቅሉ በዛሬው ፕሮግራማችን ላይ ስለ ንብረት አገልግሎት ትርጓሜ ምንድነው የሚለውን ነገር በአንቀጽ 1359 ተመልክተን ነበረ። የማይንቀሳቀስ ንብረት ባለቤትነት ቢቀየር ራሱን የማይቀር ነው የሚለውን ነገር በአንቀጽ 1361 ተመልክተን ነበረ እና ሬጅስትሬሽን አስፈላጊ እንደሆነ የሚመነጨው መብቱ ደግሞ በውልና በኑዛዜ ሊመነጭ ይችላል የሚለውን ነገር የተመለከትንበትን የዛሬውን ፕሮግራማችንን ስንቋጭ ክፍል 2 ፕሮግራማችንን ደግሞ በቀጣይ ሳምንት ይዘን እንደምንቀርብ ቃል እየገባውን የዛሬውን ፕሮግራም በዚህ ቋጫለሁኝ። አመሰግናለሁ። ቻው።